በሌላ ዓለም ላይ ፐብሊክ ሄልዝ ተምራችሁ መታችሁ አሜሪካን ሀገር ለመስራት እየጣራችሁ ስላላችሁ አንዳንድ ባለሙያዎች ባለፈው ቲክቶክ ላይ ትልቅ ውይይት የነበረው ፐብሊክ ሄልዝ ዲግሪን በተመለከተ ነው እና ብዙዎቹ ስትጠይቁኝ የነበረው ምንድነው ሊንኩን ሼር አድርግልን፣ ሊንኩ የት አለ፣ ሊንኩን ሼር አድርግልን የሚል ጥያቄ ነበር። ከዚህ በታች ባለው ቦታ ዲስክሪፕሽኑ ላይ ማለት ነው የተለያዩ ሊንኮችን አስቀምጥላችኋለሁ። ምናልባትም ይህንን ሊንክ ክሊክ በማድረግ ጊዜ ወስዳችሁ ማንበብ ነው የሚያስፈልገው። ምክንያቱም ጊዜ ወስደን ካላነበብን ስቴፖቹን ማወቅ አንችልም። አንዳንዶች ከነርሲንግ ይጀምሩና ፐብሊክ ሄልዝ ማስተርስ ሰርተው ፒኤችዲ ድረስ ደርሰው ሊመጡ ይችላሉ እዚህ ሀገር እና ከመጡ በኋላ ግን ብዙ ጊዜ ፐብሊክ ሄልዝ አስቸጋሪ ይሆናል ለመግባት። እንደ ነርሲንግ ቀላል አይደለም። ነርሲንግ ቀላል ነው ስላችሁ ስቴፖቹ ስቲል ጊዜ ይወስዳሉ። ብዙ ሰው ጊዜ ለመስጠት ትዕግስት የለውም እና ብዙዎቻችን ጊዜ ወስደን ፕሮሰስ አስደርገን ስቴፕ ባይ ስቴፕ ያንን ካስደረግን በኋላ ነው እዚህ ድረስ ነው። ለነርሲንግ ብያቸዋለሁ። ሊንኩን አሁንም ከታች አስቀምጥላቸዋለሁ። cgfns.org የሚባለው ድርጅት ነው ፕሮሰስ የሚያደርገው። ካሊፎርኒያ ያለው አለ CSU፣ ሌሎችም አሉ እና እነሱንም በሙሉ ሊንኮቹን እዚህ ጋር አስቀምጥላቸዋለሁ። እናንተ ሊንኩን ክሊክ ካደረጋችሁ በኋላ እያንዳንዱን ስቴፕ ዋች ማድረግ ያስፈልጋል። በተለይ እዚህ ከመጣችሁ በኋላ ባለፈው ብያችኋለሁ የተገኘውንም ስራ እየሰራችሁ ብትሞክሩ ጥሩ ነው። ምክንያቱም አብዛኛው ሰው ምን ያደርጋል? ስራውን አልሰራም ይልና ቁጭ ይላል። ፊዚሻን ሆኖ ከውጭ ይመጣል፣ ስራውን አልሰራም ይልና ቁጭ ይላል። ያ ደግሞ ምንድነው የሚያደርገው? ድሬን ያደርጋቸዋል። እውነቴን ነው የምላችሁ። ፈተና ለምሳሌ USMLE እስኪጨርስ ድረስ ብሎ ቁጭ ብሎ ፈተናውን የሚያጠና አንድ ፊዚሽያን ወይም ሐኪም እንዲሁ ቁጭ ብሎ ካጠና ጊዜውን ነው የሚያጠፋው። እኔ ደስ የሚለኝ ምንድነው የተወሰነች ለምሳሌ ዊኬንድ ላይ ፍራይዴይ ሳተርዴይ ሰራ ነበር። እኔ ሳጠና ፍራይዴይ ሳተርዴይ ሳንዴይ ሰራለሁ 3ቱን ቀን። 5ቱን ቀን ግን ወጥሬ ነበር ማጠና የነበረው። የኔ ስትራቴጂ እሱ ነው። 5ቱን ቀን ወጥሬ ያጠናለሁ፣ 3ቱን ቀን ሰራለሁ። እንግዲህ 8 ቀን በሉት፣ ኦልሞስት 7 ቀን አለ ያለው። አርብ ጀምራለሁ፣ ቅዳሜ እሁድ ሰራለሁኝ ማለት ነው። ሰኞ አርፋለሁ። ብዙ ጊዜ የምሰራው ማታ 11 to 7 ነው። በተለይ ሲንግል ከሆናችሁ፣ ቤተሰብ ከሌላችሁ፣ ልጆች ከሌላችሁ፣ ሪስፖንሲቢሊቲ ከሌላችሁ የማታ ስራ አሜሪካ ውስጥ አሪፍ ነው። አንደኛ ክፍያውም ጥሩ ነው። ሁለተኛ ጊዜም ይኖራችኋል። ብሬክ ላይ ታነባላችሁ፣ የሆነ ነገር ቁጭ ብላችሁ አንዳንድ ነገሮችን ሼር ታደርጋላችሁ። ቁጭ ብላችሁ ማንበብ ትችላላችሁ። ስልካችሁ ላይ አፖች ላይ ጥያቄዎች መስራት ይቻላል እና ስራን ጀምረን ቢሆን ጥሩ ነው። ዝም ብሎ ተቀምጦ ፈተና ተፈትኜ ሲጨርስ ሰራለሁ ማለት አስቸጋሪ ነው። ብዙ ጊዜ ከሰራችሁ በኋላ ሬዙሜያችሁ ወይም ሲቪያችሁ ላይ ስታስቀምጡ እዚህ ሰርቻለሁ፣ እዛ ሰርቻለሁ ማለት ትችላላችሁ እና እንደዛ ካደረጋችሁ በኋላ ላይ ስራ ስታመለክቱ አትቸገሩም እና ያንን ነው ማድረግ ያለብን። ለዛ ነው አሁን ፐብሊክ ሄልዝ ዲግሪ ይዛችሁ እዚህ ሀገር ስትመጡ አሁን ሼር የማደርጋቸው ሊንኮች የስቴት ሄልዝ ቢሮዎች ብዙ ጊዜ ፐብሊክ ሄልዝ ባለሙያ ይቀጥራሉ። አይነው ፐብሊክ ሄልዝ ያን ያህልም አይከፍልም እንደሌላው፣ እንደ ነርሲንግ አይደለም። ነርሲንግ ለምሳሌ ዲፕሎማ ያለው የ1 ዓመት እንኳን ነርሲንግ ተምሮ ፐብሊክ ሄልዝ ማስተርስ ካለው በላይ ነው የሚከፈለው እዚህ ሀገር። የአሜሪካ የሚገርማችሁ እኮ የዲግሪ ብዛት የዲግሪ ጋጋታ አይደለም። የዲግሪ ጋጋታ የዲግሪ ብዛትም አይደለም። ኤክስፒሪየንስ እና ፐርፎርማንስ ወይም ደግሞ ስኪል የሚባለው ነገር ነው ፎከስ የሚያደርጉት። እኛ ሀገር ፒኤችዲ ምናምን ፕሮፌሰር ተብሎ ከፍ ተደርጎ ካልተደረገ በስተቀር ምናልባት ጥሩ ገንዘብ ላያገኝ ይችላል በደንብ ካልተማረ። እዚህ ሀገር ግን ምሳሌ ውሰዱና ዳታቤዝ ተምሮ ትንሽ ሰርቲፊኬት የ3 ወር ተምሮ $100,000 በላይ ሜክ የሚያደርጉ አሉ። ገብቶሻል? ሶ የአሜሪካን ሲስተም በተለይ በስኪል እና በኤክስፒሪየንስ የተሞላ ስለሆነ በተቻለ መጠን እናንተ ለፈተና እየተዘጋጃችሁ ኢን ዘ ሜን ታይም እያጠናችሁ ስራ ብትሰሩ የተሻለ ነገር ታገኛላችሁ እና አሁን ፐብሊክ ሄልዝን ይዛችሁ ዲግሪ መታችሁ ወይኔ ያ ሁሉ አመታት የተማርኩት ብላችሁ አትቆጩ። ምክንያቱም መንገድ ይከፍቱላችኋል። የራሳቸው የስቴት ኤግዛም ያላቸው አሉ። እንደነ ማሳቹሴትስ ለምሳሌ ቦስተን አካባቢ ለምትኖሩ ቦስተን አካባቢ ያላችሁ ወይም ሌላ ስቴት ሆናችሁ ደግሞ ራሳችሁ ተፈትናችሁ ወደዛ ለመሄድ የምትፈልጉ ካላችሁ የማሳቹሴትስ የሄልዝ ኦፊሰር ኤግዛም መውሰድ ትችላላችሁ። ሌላኛው
ስራ እንዳልኳችሁ ስትፈልጉ በተሻለ መጠን ሆስፒታል አካባቢ ካገኛችሁ ጥሩ ነው። ለመሰላችሁ ሆስፒታል አካባቢ ካገኛችሁ ፐብሊክ ሄልዝ ዲግሪ ኖሯችሁ እዚህ የመጣችሁና ሆስፒታል አካባቢ ለምሳሌ ሲኤንኤ ሆናችሁ የጀመራችሁ፣ ሜዲካል አሲስታንት ሆናችሁ የጀመራችሁ፣ ኤልፒኤንም የጀመራችሁ ካላችሁ አንድ ማድረግ የምትችሉት ኤምፕሎይ ሄልዝ የሚባል አለ። ኤምፕሎይ ሄልዝ ዲፓርትመንት ሄዳችሁ ኮሚኒኬት ታደርጉና ዩ ካን ቢ ኢንፌክሽን ፕሪቨንሽኒስት መሆን ትችላላችሁ። ኢንፌክሽን ፕሪቨንሽኒስት መሆን ይቻላል። እዛ ትሄዱና ኢንፌክሽን ፕሪቨንሽኒስት ምን ይፈልጋል? ናሽናል ኤግዛም አለው። እሱ ራሱ ናሽናል ኤግዛም አለው። ስለዚህ የናሽናል ኤግዛሙን ለመውሰድ አንዱ ሪኳርመንት ምንድን ነው? ኢንፌክሽን ፕሪቨንሽን ላይ ስራ መስራት ወይም ደግሞ ቮለንቲር እንኳን አድርጋችሁ ከሆነ ሰዓቱን ማስመዝገብ ያስፈልጋል። እንደ ኢንተርንሺፕ ሄዳችሁ ሰርታችሁ እኔ ኢንተረስትድ ነኝ እዚህ መስራት እፈልጋለሁ ወደፊት ኤክስፒሪየንስ ካገኘው በኋላ አድቫንስ ለማድረግ ነው ካላችሁ they will be open to help you out ኦኬ ያንን ልታደርጉ ትችላላችሁ እና በዛ መልኩ ብትወስዱት አሪፍ ነው። ሊንኩን እዚህ ውስጥ ያሉትን ሊንኮች በተለይ እዚህ ዲስክሪፕሽኑ ላይ ያለውን ሊንክ ጠቅ አድርጋችሁ እያንዳንዷን ማንበብ ከዛ በኋላ ስቴፕ ባይ ስቴፕ ኤሊጂቢሊቲውን ካያችሁ በኋላ you can apply for it ማመልከት ትችላላችሁ እንጂ ዝም ብላችሁ ዲግሪውን ይዛችሁ መታችሁ እዚህ ሀገር እንዲሁ ብቻ ቁጭ ካላችሁ አታገኙትም። እና you have to go forward try to knock the door እናንተ ጋር መጥቶ ዝም ብሎ ኢንተርኔት ላይ በተለጠፉ ስራዎች ስራ አይገኝም። ባይዘው እዚህ የሆነ ነገር እያደረግን ስቴፕ ባይ ስቴፕ መሄድ አለብን። ከታች ጀምሩ ብያችኋለሁ። ሁሌ ከታች መጀመር ነው። ምንም ይሄ ላይ ጉብ ማለቱ ብዙም ይደርሳል፣ ግን ከታች ስትመጡ ምንም ነገር አይመልሳችሁም ወደኋላ። I can assure you that በጣም እንደዛ አድርጋችሁ ከሰራችሁ you be successful and keep it up እየሰራችሁ ያላችሁ በርቱ። ሌሎች ደግሞ ይሄ ነገር ይጠቅማችኋል ካላችሁ አካውንቴን ቻናሌን ፎሎ አድርጎ ሰብስክራይብ አድርጎ አዳዲስ ነገሮችን በየጊዜው በመለቅ ጊዜም መከታተል ይችላል አንድ ሰው እና ጥያቄዎች መጠየቅ ትችላላችሁ። ለዛ ነው ቲክቶክ ላይ ሼር ማድረግ ያልቻልኩት። ሊንክ ሼር ማድረግ ስለማልችል እዚህ ነው እንዳለ ሼር ማድርገው። እናም ደግሞ ዋንዲ ዌልነስ ይሄንኑ ቻናል በተመሳሳይ ፔጅ ፌስቡክ ላይ ፈልጋችሁ ካገኛችሁ ይቀላል። ፌስቡክ ላይ ሼር የማደርገው ነገር ኮምፕሊትሊ ኢዚ ነው የሚሆነው። ምናልባት ቻናሎችንም እዚህ ጠቅ አድርጋችሁ ፎሎ ማድረግ ትችላላችሁ። በተረፈ ግን ጥያቄዎች ካላችሁ ሼር አድርጉ። አካውንቴን ሰብስክራይብ በማድረግ እንግዲህ እየጨመርን እንሄዳለን። ወደ 10,000 እየደረስን ስለሆነ ሌትስ ጎ ጋይስ ሌትስ ጎ። በተረፈ ሰላም ቆዩልኝ። መልካም ጊዜ። ሁላችሁም ራሳችሁን ጠብቁ። በተለይ በዚህ በዊንተር ሰሞን ከባድ ነው። ዊንተር ሰሞን ፍሉ አለ፣ ኢንፍሉዌንዛ is going around. You guys take care. All right? Peace. ሰላም ቆዩልኝ። ባይ ባይ።